ከብዙ ዓመታት በኋላ በ2018 እና 2017 ዓመታት ውስጥ ያለኝ ካንሰሩ በጣም በግምት ተበተበተና ወደ 9 በ10 ሴንቲሜትር መጠን አደገ። ይህም በትክክል ሲተረጉም የአንደኛው ሶስተኛ አእምሮ ክፍል ተበላ ማለት ነው። በአእምሮ ውስጥ የተበላና የተወገደ ነገር ከዚያ በኋላ እንደገና ማዳበር አይችልም። የተባዛ አይደለም። የሆነ ካንሰር ነበረኝ። ውስጡም በጣም አደገኛ የሆነ ግሊዮባስቶማ የተባለ ካንሰር ክፍሎች አሉት። በእርግጥ ይህን ማየት ይችላል። ከኤምአርአይ ስካን ጋር የተያዘ ክርት ምስልን ሳያን በዚያ ካንሰር የተረፉ ሰዎች በማንኛውም ማህደር መዝገብ የለም። ሰዎች በካንሰሩ መጠን መሰረት 1 እስከ 2 ዓመት ይኖራሉ። ግን ከዚያ በላይ የሚኖር ማንም የለም። እኔም በታማኝነት አሜን አልኩ። በኋላ ግልጽና በግልጽ ድምፅ፣ በጣም ጠንካራ የሆነ ድምፅ እንዲህ ሲል በግልጽ ሰማሁኝ። ለዘላለም 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 ሙሉ በሙሉ ልትሞት አልፈቅድም። እና በዛሬው ዝግጅት በጣም በጉጉት የምትጠበቀው ለመጀመር እንኳን አልቻልንም ነበር። ምክንያቱም እኔና እሱ በግልጽ ያወራናቸው ብዙ ርዕሶች ስላሉ። እንግዳዬ በሕይወቱ ውስጥ በጣም ትልቅ እምበል፣ የስሜት ቀውስ፣ አሳዛኝ ነገር ያጋጠመው ሰው ነው። ይኸውም ወደ ሞት አፋፍ ያደረሰው በጣም አደገኛ የአንጎል እጢ ነበረበት። እግዚአብሔርን አገኘ። እናም ያለምንም መዘግየት ታሪኩን ሊሰሙ ነው። ጎራን ሹሽልች ዛሬ ከኛ ጋር። ጎራን፣ የዚህም ፖድካስት አካል ለመሆን ጊዜ ስላቀረበህ በጣም አመሰግናለሁ። እናም በዚህ ፖድካስት እግዚአብሔርን እንደምናከብር እና ለሌሎች ለመገነባት እና ለመነካካት እንዲረዳ ተስፋ አድርጋለሁ። እሺ፣ በእርግጥ ልቀመል እችላለሁ። እኔ በክርስቲያናዊ እምነት ውስጥ ተዛመድኩ። እውነት እኔ ውስጡ ተወለድሁ እና ሕይወቴን በአንደኛው ወይም በተወሰነ መጠን እንደ ክርስቲያን አማናች አሳልፌ ኖረሁ። ግን እውነተኛ የውስጥ ልደትና በመንፈሳዊ አስፈላጊነት እንደገና መውለድ ሳልተሞክር በጥልቅና በጥሩ መልኩ ልደት ሳልቀበል በ2010 ዓመተ ምህረት በጣም ከባድ የአንጎል ካንሰር እንዳለብኝ ተገለጸ። በዚያ የተወሰነ ጊዜ መጠኑ 1 ላይ 4 ሴንቲሜትር ያህል ነበር። በጣም አስፈላጊ መጠን ያለው ብዛት ነበር። ወደ ሆስፒታል ተገብቻለሁ። ግን በዚያ ጊዜ አልተከደመም ወይም በቀዶ ጥገና አልተወገደም። ምክንያቱም በዚያ በተወሰነው ጊዜ እንደዚህ ትልቅ ቀዶ ጥገና ለመደምደም ፍጹም አልተስማማሁም። ስለዚህም ወደ ቤቴ ወደ ቤተሰቤ ተመለሱ። በትክክል በዚያ ጊዜ እኛ እንደ ቤተሰብ በጥልቅ ልብ ወደ እግዚአብሔር ተጸለይን። በድንገት እንዲፈወሰኝ ለመጠየቅ ጀመርን። እኔም በቀስታ ነገር ግን በእርግጥ በጣም ደህና መሆኔን ጀመርሁ። አካባቢያዊ ጤናዬና ደህናነቴ በቀስታ ለማሻሻል ጀመረ። ከዚያም ደህና መሆኔን ሲጀምር ከእግዚአብሔር ጋር ያለኝ ግንኙነት በአንደኛው መንገድ መጥፋቱን ጀመርሁ። ከዚህም በተጨማሪ ማለት እችላለሁ እንደ እግዚአብሔር አልሆነም የሚለውን ስሜት ማስተላለፊያ ላይ ነበርኩ። ነገር ግን የጤና መሆኔ በራሴ ተግባር ምክንያት ነው ብዬ መሰማቴ ጀመረ። ወደ አካባቢ የሆኑ የእጽዋት አምራች ውስጥ ተሻግሬ የእንስሳት ሥጋ፣ ወተትና ሁሉንም ከእንስሳ የተዘጋጀ የኢንዱስትሪ ምርቶች ተወሁ። እኔም እንዴት እንደሚታወቀው የተገቢ ሕክምና፣ ተፈጥሯዊ ምግብና የእጽዋት አምራቾችን በጥልቅ እየተከተልኩ ነበር። የተሰነጠቁ ቪታሚኖች ወይም ንጥረ ነገሮች ሳይሆን እንደዚህ በእውነት ለጤና ጉዳት የሚያደርጉ ሲሆኑ በዛሬዎቹ የጤና ምግብ መደብሮች ውስጥ የሚጠቀሙ ናቸው። እነዚህ በሰውነት ላይ በእውነት ጉዳት ያደርጋሉ። ሰውነታችን በእውነት ከተለያዩ የእጽዋት አይነቶች የዘጋጀ እውነተኛ አምራች ብቻ ሲሆን የእጽዋት መሰረት ያላቸውን ነገሮች ብቻ ማግኘት ይችላል። እነዚህም እንደሚገባ ይሰሩለታል። እዚህ ስለሚነገረው ብዙ ነገር አለ፣ ግን አሁን ወደዚህ አልገባ። ለምሳሌ በ2010 ዓመት በተለይ በዚህ ዓመት እንዴት ተሰማህ ነበር? በዚያ ጊዜ አስፈላጊ የሆነ የራስ ህመም ወይም ማንኛውንም የተለየ የሰውነት ያለበት ስሜት ተሰምታ ነበር? የቆየ የራስ ህመም ምድር ወይም የሚገኙ የራስ ህመሞች ነበሩ? እንዴት እንደዚህ ድረስ በራስ ላይ አስበህ እኔ ወደ ዶክተር ሊሄድ እፈልጋለሁ ለማረጋጋት አለ ደረሰ? እሺ፣ በቀናት ተወድቄ ልብሴ ተሰናክሏል። ከዚያም በአምቡላንስ በፍጥነት ወደ ሆስፒታል ወሰዱኝ። እዚያም ሲመርመሩኝ በአንደኛው የአንጎል ክፍል ውስጥ ከፍተኛ የሆነ የአንጎል ጉዳት አግኝተዋል። በግምትም ከ4 እስከ 5 ሴንቲሜትር መጠን ነበር። ከዚያም በፍጥነት ሁሉንም በቅርብ ለማውጣት ተወዳድረው ተደርጓል። ግን የተወዳጅ ሚስቴ በትኑ ተቃወመችና በመጨረሻም እንዳይሆን አልተፈቀደም። ስለዚህ በጥንቃቄ አንጎሌን ከፈቱኝ። ከዚያም በኋላ ወዲያውኑ ሚስቴን በትክክል ፈቃድ ለማግኘት በጥልቅ ጥያቄ ጠሯት፣ ሁሉንም ለማውጣት። እሷም በጽኑ አልተስማማችም። ስለዚህ በጥንቃቄ አንጎሌን መዝግተው እንደተገኘው ተውኝ እና በሕክምናዊ ግምገማቸው መሰረት በግልጽ አስተዋይነት ሕይወቴን ለመቀጠል አልመረጥኩም ተብሎ ተቆጠረ። ይህም ትልቅና አስቸጋሪ እውነታ ነበር እና በጣም ረጅም ጉዞ ነበር። ከዚያ በፊት ብዙ ስጋና መጤት ምግቦች የምበላ ነበርኩ። ከዚያ በኋላ ጀመርኩ። ከዚያ ጀምሮ ፍጹም ተክል ተዋጽኦ የሆነ ምግብ ብቻ የምበላ ሆኛለሁ። ስጋና ሌሎች ሁሉንም ማቁረጥ ጀመርኩ። ከዚያም ራሴን በጣም ደህና መሰማት ጀመር።
ስለዚህ በሆስፒታሉ ያን ጊዜና ከዚያ በኋላ ሁልጊዜ ለእግዚአብሔር እንዲፈውሰንና እንዲያድነን እየተለይን ነበርን። እንደተገለጸው እንዲፈውሰንና እንዲያድነን ነበር ምንሳሉየው እና ጤናዬ ሲሻሻል የነበረው የእግዚአብሔር እርምጃ መሆኑን በቀላሉ መረሳሁ። ከግማሽ ዓመት በኋላ ግን ሙሉ በሙሉ መጸለይና መትናት አቆምሁ። ለ1 ዓመት በትክክል ይቅርታ ይባላል እና በድንገት ወደ ሆስፒታል ተገብቻለሁ። 1 ወር በፊት ለምርመራ ተሄዱ ነበር እና በግራዬ በኩል ከባድ ጉዳይ አለኝ ተብሏል። ከዚያ ወር በኋላ ይህ ከሚገኙት በጣም ክፉ ካንሰሮች መሆኑ ሲገለጥ ወደ ሆስፒታል ሲወስደኝ በአንደኛው የአንጎሌ በኩል 3 ተጨማሪ እንደተፈጠሩ ተገኘ። አንዱ 2 ነበር፣ በተለይም አንዱ 1 ሴንቲሜትር ነበር። በመሰረት ራሴ ሙሉ በሙሉ ብክሎ ተበልአ ነበር እና እኔ ግን በጣም ጥሩ በሆነ ሁኔታ አስታውሻለሁ። የሆስፒታሉ ሰራተኞች በግልጽ ቃል ሊረዱኝ እንደማይችሉኝ ነገሩኝ። በእርግጥም ወደ ቤቴ ሄደው ከቤተሰቤ ጋር የመጨረሻ ደህና ሁኑ እንድበል አዘዙኝ። ምንም እንኳን በጣም መገናኘት አልችልም ነበር። በአንደኛው ቃል በግልጽ አልኳልኳ ሁኔታ ነበርሁ፣ በምሳሌ እንደሚባል። ከዚያም በቅዳሜ ከሰዓት በኋላ ነበር። የበጋው መራራ ጊዜ ነበር። የሙቀቱም ደረጃ 40 ዲግሪ ሴልሺየስ ነበር። በቤታችን ለእኛው ፎቅ እንደተቀመጥን ነበር። ብዙ ሰዎችም ለመፈወሴ ለመጸለይ መጡ። በሰማይ ውስጥ ደመና አልነበረም። በጸሎት ላይ ሳለን በድንገት እንደ ዓለም መጨረሻ እንደሚሆን በሚመስል መልኩ አስፈሪ ድምፅ ያለው ነጎድጓድ ጀመረ። ሁሉም ደነገጡ። ያንን መጠን በጣም ጮኸ ነበር እና በድንገት ሙሉ በሙሉ ደህና መሆኔ ሰምቻለሁ። ቆመሁ፣ ኃይሌን ተመልሼ ያገኘሁ። ከዚያም ወደ ሆስፒታል ሄደን ለኤምአርአይ ፈተና። በዚያም ሁሉም አዲስ እድገት እንዳልነበረም ተቀይሯል ተባለ። ስለዚህ ዋናው ካንሰሩ በግራ በነበረው አካል አልቀነሰም፣ ግን በሞት ላይ ያደረገኝ ነገር ጠፋ። ማለትም እግዚአብሔር በትክክል የአንደኛውን የአእምሮዬን ክፍል ፈጠረ። በ2010 ዓመተ ምህረት የአእምሮ ካንሰር አለ ተብሎ የተወሰነው በአንድ አካባቢ 5 እስከ 6 ሴንቲሜትር ያህል መጠን ነበር። በዚያ ጊዜ ላይ ስለዚህ ነገር ካወቅክ በኋላ ወደ ተክል ተመሳሳይ ምግብ ተሻገረ ጀመረ። እውነት ነው። ትክክል ነው። በዚያ ተክል ተመሳሳይ ምግብ ስንት ጊዜ ቆይተህ ነበር? በዚያ ተክል ተመሳሳይ ምግብ ስንት ጊዜ ቆይተህ ነበር? እኔ 1 ዓመት ቆይቼ ነበር፣ ግን በመጨረሻው 2 ወይም 3 ወራት ትእዛዜ መጥፋት ጀመሩና እንደ ሌሎች ሰዎች መብላት ጀመርኩ። ስጋ አልበላም ነበር፣ ነገር ግን በጤና የሚሆን መንገድ ነበር እና 2 ወራት ብቻ በጤናማ ምግብና እግዚአብሔርን ትተው ከተነበርኩ በኋላ እንደገና ታመምሁ። ምክንያቱም ሰው እግዚአብሔርን ካላመሰገንና ካላከበረና ምስጋና ካላሳየ ማለት እግዚአብሔርን ትቶታል ማለት ነው። ከዚያ በኋላ ደግሞ እንደ ቀድሞ በታማኝነት የነበረህበትን የመብላት መንገድ ተመልሰ ጀመረህ ብለን እንል። እንግዲኛ እግዚአብሔር ሌላ ታምራዊ ነገር ሲያደርግ እኔም ነገሩን በትክክል መስራት ጀመርሁ። ግን እንዴት እንደምቀርበው እያሰብኩ ነበር። በጥልቅ ስሜት ውስጥ ሆኜ የተወሰነ አይነት ስሜት ውስጥ የስሜት ውድቀትና መውታት እኔ በውድቀትና በተለዋዋጭ አሰቃቂ መስበር ላይ ነበሩ። በእውነት ቋሚ አልነበርኩም። በትጋት ለእግዚአብሔር አገለግሌ ሰዎችን በቀጥታ አስተናከኩ፣ ግን በሙሉ አልነበረም። ከዚያም በኋላ ከተወሰኑ ትልቅ ዓመታት በኋላ በተለይም በ2018 ወይም በ2017 ዓመት የነበረው የኔ የካንሰር ቱት በግፊት ፈነጠቀና ወደ 9 ሴንቲሜትር በመጠኑ አደገ። ስለዚህ የአእምሮ የሶስተኛ ክፍል በትክክል ተበላ እና በአእምሮ ውስጥ የተበላ እና የተወገደ ነገር ከሆነ እንደገና ማድገም አይችልም። ምክንያቱም ህዋሶቹ የነርቭ ህዋሶች አይድጉም፣ አይበዛም። ስለዚህ ከተወገደ ነገር ከተወገደ ነው። እንግዲያ ይህ መቼ ነበር? የትኛው ዓመት ነበር? 2018 ነበር። እና በ2018 ዓመት አንተ ይህ እንደ መለወጫ ነገር ለኔ ነበር አይደለም? ንገረኝ። በግል ህይወቱ ውስጥ ከሞት ተፈርተህ ነበር? ስለዚህ አስበንብህ። በዚያ ጊዜ በአእምሮን ውስጥ በጣም የተዘዋወሉት ሐሳቦች ምን ነበሩ? እሺ፣ በዚያን መጨረሻ ሰዓት ላይ እንደ ሞት እንደተባለው ነገር ወደ እግዚአብሔር በጣም ቀረብኩ። ስለዚህ በዚያ ልዩና አስቸጋሪ ጊዜ በእነዚህ ዓመታት ውስጥ በጣም አስከፊ የኤፒሌፕሲ ቅልቅል አጋጥሞብኝ ነበር። ምክንያቱም የአእምሮዬ በጣም አስፈላጊ ሶስተኛ ክፍል ፈጽሞ ተገፍቶ ነበር። እንግዲኛ አእምሮዬ በእጅጉ ጫና ስለነበር ከታየው በኋላ መሰሎች ውስጥ እንደምናሳይ ከበሽታው ምክንያት የአእምሮዬን ሌላ ግራ ክፍል በ2 ሴንቲሜትር ወይም ከዛ በላይ ገፋው። እንዲሁም የኤፒሌፕሲ ቅልቅል በተለያዩ ምንጮች የሚመጡ ናቸው። እንኳን በመንፈሳዊ አውድ ውስጥም እንደ 2 ወገኖች መዋጋት ይታያል። ግን ነገሩ እንደኔ አናቶሚያዊ ሲሆን ይህ በዚያ አውድ ስለሆነ አይደለም። ነገር ግን በትክክል የአእምሮ አካፋይ እየተደመሰሰ ስለሆነ ነው።
እና በቀሪው የአእምሮ ክፍል ላይ የተፈጠረው እጅግ ከፍተኛ ጫና ይህም 2 እስከ 3 በጣም ወፍራም ሴንቲሜትር ያህል ነበር። በጣም አስፈሪ ነበር። እንደ ሰው በተወካዩ የ230 ቮልት የኤሌክትሪክ መስመር ሳይኖረው የአንድ 12 ቮልት ብቻ ሳይሆን ሙሉ 230 ኃይለኛ ቮልት ቀጥሎ በጆሮ ውስጥ እንደሚገባ ነበር። እኔም በጣም ትክክለኛ ቃል የሚገልጽ ሁኔታውን የሚገልጽ መግለጫ ማቅረብ አልችልም። በጣም የሚያሳዝንና የሚያስቸግር ተጽዕኖ ነበር። በፍጹም ጥላቻ ተሞልቼ ሌላ ሰው እንዲህ ያለ መከራ እንዲያጋጥምበት በግልጽ ልብ ብኖረኝም እኔ በማንም ላይ አላስፈላጊውም፣ እንኳን እንደ ሂትለር ያለ ሰው ላይም አይደለም። እንደዚህ ያለ መከራ በጣም በስተከር አይታወቅም። ሰዎችን አውቻለሁ፣ ግን እንደ 220 ቮልት መስመር ኤሌክትሪክ በሰው ሰውነት ውስጥ በትክክል የሚያስተላልፍና ሰውን በሙሉ የሚቀድድ እንደዚህ ያለ አስፈሪ ስሜት የተያዙ የለም። ስለዚህ በመሰረቱ በዚያ ቅጽበት እንበል በሞት አልጋ ላይ ነበርክ። በትክክል የህይወትን ፍጻሜ እየገተምክ ነበር። አዎ። ያ ወቅት ምን ይመስል ነበር? ከፈጣሪ ጋር ከዚህ በላይ ቀርቤ አላውቅም። ስለዚህ ያ ጥልቅ የሞት አልጋ ቅጽበት ከመምጣቱ በፊትም ቢሆን ምናልባት 2 ሙሉ ወራት ቀደም ብሎ እኔ በጣም ደካማና አቅመ ቢስ ሆኜ በነበርኩበት ጊዜ 20 ወይም 30 እርምጃ ብቻ መራመድ ይችል ነበር። በየቀኑ እየደከምኩ እንደሄድኩ እየተሰማኝ፣ ግን ከእግዚአብሔር ጋር በቅርብ በጣም ተያየ ነበርኩ። ስለዚህ የሞት አደጋ አንዳች አልናፈቀኝም። የኔ ሚስትማ የተወዳጀ ልጄን ብቻ በኋላ ትቼ ስሄድ ምናልባት ስለ እነርሱ ብቻ ነበር የሚያስጨንቀኝ። ነገር ግን ለራሴ ምንም ፍርሃት አልሰማውም። የተዋጀ መሆኔን ሰምቻለሁ። ከእግዚአብሔር ጋር በጣም ጥልቅ ኅብረት ውስጥ ገብቼ ነበር። እንዲሁም ሞት እንኳ አልናፈቀኝ። ምክንያቱም ኢየሱስ በቅርቡ በዚህ ትውልድ ሲመጣ እሱን የተቀበሉና በፈቃዱ መሠረት የተኖሩትን እምነተኞቹን ሁሉ ያስነሳል ብለን እናውቃለን። ስለዚህ በአንድ አይነት ይህ የሕይወቴ በጣም ውብ ክፍል ነበር። ነገር ግን በተመሳሳይ ጊዜ ከእንደዚህ ጥልቅ ኅብረት በኩል ለራሴ ብቻ መዳኔን ማረጋገጥ አንደበት እንደሆነ ሰምቻለሁ። ምክንያቱም በምድር ላይ ብዙ ሰዎች ለዘላለም ይጠፋሉ። ስለዚህ ሲሆን እኔ በዚያ ላይ ተኝቼ ሳለሁ ለእግዚአብሔር ጥልቅ ጸሎት አቀረቡ። ይህ የፈውስ ጉዳይ ሳይሆን አንድ አዲስ አንጎል ማፍራት ስለነበረ፣ ምክንያቱም የኔ አንጎል በፍጡር ተበላ ነበር። እርሱ ተአምራት ማድረግ ከፈቀደ እንደ ፈቃዶ ነበር። እንግዲህ አዎን፣ እንደገና ይህን አንድ ጊዜ እንድንበልጥ እንረዳ። እንግዲህ እንዳንተ ያለው ክፉ ካንሰር ወደ መጨረሻው ደረጃ ሲደርስ በዚያ መከላከያ የሚችል መድኃኒት በፍጹም አይገኝም። ባዝናለው መልኩ እንደተሳሳተ ተውት፣ ወደማይቀር ሞት ተፈርዶበታል። እኔ ያለብኝ ካንሰር በጣም ክፉ ነበር። በአንጎል ውስጥ የሚበዙ ነገሮች አሉ። እነዚህ ካንሰር አይሞኑ ናቸው፣ በቀላሉ የሚያድጉ ናቸው። ሰዎችም ከእነዚህ ጋር ረጅም ጊዜ ሊኖሩ ይችላሉ። እነዚህንም በቀላሉ ማጥፋት ይቻላል። ነገር ግን የኔ የ3 እና 4 ደረጃ ነበር። እናም አንደኛ አይነት አልነበረ። 3 እና 4 ደረጃ ማየት ምንድን ነው? እስቲ ካንሰር 4 ደረጃዎች አለ። አንደኛው ደረጃ የቀላል ካንሰር ነው። እንደ ቁስ ይመስላል። በቀላሉም በቀዶ ጥገና ማስወገድ ይቻላል። በቅድሚያ ከተደረገ ሰው ሊድን ይችላል። ግን ደረጃው ሲያልፍ ሕክምናው አስቸጋሪ ይሆናል። ሕክምና ማግኘት አስቸጋሪ ይሆናል። እኔ ያለብኝ ካንሰር አንደኛ አይነት አልነበረም። በአንዳንድ ክፍሎች ውስጥ በጣም አስደናቂ የሆነ ግሊዮብላስቶማ ነበረበት። ይህም ከሁሉ በጣም አደገኛ ካንሰር ነው። እንደምታዩት ይህ በኤምአርአይ ስካን በተለያዩ መድኃኒቶች የተደረገ ምስል ያሳያል። ስለዚህ በተለይ ነጭ ያሉ አካባቢዎች ነበሩ እና ከማህደራት መሰረት ማንም እንደዚህ ያለ ካንሰር አልተረፈም። ሰዎች በካንሰሩ መጠን መሰረት 1 እስከ 2 ዓመት ይኖራሉ፣ ግን ከዚያ በላይ የሚኖር የለም። እርግጠኛ ነኝ ይህን ታሪክ እንደገና እንቀጥል። እንግዲኛ በ2018 በአንደበት ብቻ በአልጋ ላይ ተኝተ ነበር። ለእግዚአብሔር የተጸለየው ጸሎት ምን ነበር? ያ እንዴት ነበር? እኔ ረጅም ጊዜ ተጸልየ ነበር። በዚያ ጊዜ ሰዓት አልነበረብኝም፣ ግን ቢያንስ 1 ሰዓት ብቻ ነበር የተጸለይኩት። በዚያ ቦታ እንደገና በዚያው ቅዱስ ቦታ በትሕትና ኃጢአቴን ሁሉ ለእግዚአብሔር ተናገሩ። ሕይወቴን በሙሉ ለሱ ማስተዋወቅ የሚገባኝን ፍላጎት ከልቤ ጋር አቀረፉ። በእውነት በንግድ ዓለም ውስጥ ነበሩ። ኢኮኖሚስት ነበርሁ እና ከአንድ አምራች ጋር በመባበር የድምፅ መሳሪያዎች ትልቅ ኩባንያ መመስረት ችለን ነበር። ይህም ከእግዚአብሔር ይበልጥ አራቀኝ። ስለዚህ በቀላሉ እግዚአብሔር ይህ ነገር እንዲሆን አስችለው አስፈላጊ ነበር። እኔም ከሱ ጋር ኖርና ባጠገቡ ቆይ ዘንድ። ነገር ግን በዚያ ጸሎት ሁሉንም ለእግዚአብሔር ጸለየሁ። ከሱ የተለየውበትን በዚያ ንግድ ውስጥ የተሳተፍኩበትንና ያንን ሁሉ ነገር ይከድላቸው ብዬ ለእግዚአብሔር ለመጸለይ ጠየቅኩ።
እኔም ለሱ የተወደድኩትን ብዙ ኃጢአቶች ሁሉ በግልጽነት አቅርቤ ያስተናገድኩ እና ከፍ በማድረግ የተከበረ ይቅርታውን ከሱ ጠየቅኩ። እንዲሁም በቀደም ላይ እንደተናገርኩት በእርግጥ ቅዱስ ፈቃዱ ከሆነ በእውነት ድንቅ ድርጊት እንዲያደርግ እንደሆነ ያለሁ። ይህም ለሰው ሁሉ አስፈላጊ የሆነ የአስቸኳይ ማንቂያ መልእክት እንድልከው ነበር። ብዙ ሰዎች ከኢየሱስ የሚያምሩበት የክብር መምጣቱ በፊት እንዲድኑ ዘንድ እና በከባድነት አሜን ብዬ ከተናገርኩ በኋላ ግልጥ ጮኸኛና ኃይለኛ ድምፅ በግልጽነት ሰማሁ። እኔ በፍጹም አንድ ጊዜም ለዘላለም እንዳትሞት አልፈቅድም። ለዘላለም ለምን? ምክንያቱም ኢየሱስ በሕይወታችን ዘመን ውስጥ ይመጣ። በዓለም ላይ አሁን የሚከሰቱትን የታሰበ ችግሮች ሁሉ ተመልከቱ። በዓይናችን ፊት በቀጥታ የሚገነባውን የጭቆና አስገዳጅ አስተዳደር ተመልከቱ። ብዙ ሰዎች ይህ በቀስ በቀስ ስለሚከሰት ዓይናቸው ተዘወሯል። ግን የመጨረሻውን 20 ዓመታት ብትመለከቱ የሰዎች አእምሮ ተለውጧል፣ አስተሳሰባቸው ተለውጧል። አሁን ማንም ከማንም ጋር መናገር አይፈልግም። ሁሉም በሞባይል ስልክ ብቻ ነው። ቀኑን ሙሉ ሞባይል ስልካቸውን ይዛሉና ይነባበራሉ። ስለዚህ ሁሉም ተለውጧል። ማይታመን የሆነ ሕፃናትነት በዓለም ሁሉ ላይ በሙሉ ተገልጿል። በጣም አነስተኛ 20 ዓመታት በፊት ይህ የታሰበ ልማት ፈጽሞ ማስተዋል አይቻልኩም ነበር። ነገር ግን እኔ ሁል ጊዜ እንደምሰሙት በትንሽ በማይታወቅ መንገድ በየቀኑ ስለምናገኘው ይህን የሰውነት ታላቅና አስደናቂ ዝግተኛነት በፍጹም ማስተዋል እንኳን አልችልም። አሁን አስተዋይመው። ስለዚህ ለአንድ ሰዓት ያህል የቆየ የከልብ የወጣት ጸሎት ለእግዚአብሔር አቀረቡ። ከዚያ ትልቅ ጸሎት በኋላ ትክክለኛ የሚከሰተው ምንድን ነው? እሺ፣ በሆስፒታል ውስጥ ነበርኩ እና የሚያምር የመጀመሪያው ነገር በድንገት አላወኩኝም የሆኑ ሰዎች፣ ሌሎች ታካሚዎች ወደ እኔ መጥተው ስለ እግዚአብሔር አንዳች ማዳመጥ እንደሚችሉ ለመጠየቅ ጀመሩ። ይህም በወቅቱ የኖርኩበት አገር ውስጥ ነበር። ይህ ከእግዚአብሔር በጣም የራቀ አመናከር የሌለው አገር ነው። ከዩኒቨርሲቲ በፊት የመጀመሪያ ሥራ የኤክስሬይ ቴክኒሽያን ነበር እና እኔም ቻልኩ። የኤምአርአይ እና ቶሞግራፊ ያለው ክፍል ነበር። ስለዚህ በሕክምና ዘርፍ ውስጥ ያለውን አየር በጠልቅ አውቃለሁ። እና በዚህ አካባቢ ስለ እግዚአብሔር መናገር አይቻልም። ግን የሚያምር ነገር ደግሞ ከ30 በላይ ሰዎች በዚያ ሳለው ለማግኘት መጡ። ብዙ ቁጥር ነው። እነሱም ሁሉ ለእውነት ተጠማቂ ነበሩ። እኔም ለእያንዳንዳቸው እውነቱን ማነጋገር ቻልኩ። ከሁሉም የሚያስደንቀኝ ነገር የነበረው ከሐኪሞች እስከ ማጽዳት ኃላፊዎች ድረስ ከተገናኙት ሰዎች መካከል በጣም አስፈላጊ የነበረው ልምዴ ከማጽዳት ኃላፊ ሰው ጋር ነበር። በአንድ መንገድ በሚስቴ በኩል ስለ እኔ መጠየቅ ጀመረች። ሙሉ በሙሉ አውቃት የሌለኝን ሰው ማስተዋል በጣም አስቸጋሪ ነው። ሰዎች ስለ አንተ መጠየቅና ከአንተ ጋር መገናኘት ማፈላለግ። ከዚያም ጥቂት ቀናት በሌላ ሩቅ ቦታ አውልቄ አዋልድሁ። የተገረመው ግን ከዚያች ሴት ጋር ለመገናኘት አግኝቼ አልቻልኩም። ስለዚህ ወደዚያ ተመለስኩ። ከሩቅ ሆኜም ሳለው በድንጋት የአስቸኳይ ጠራችኝ። ጎራን ሆይ እባክህ ስለ እውነት፣ ስለ እግዚአብሔር፣ ስለ ኢየሱስ በጣም ጥሩ ነገር ልትነግረኝ ትችላለህ ብላ ጠየቀችኝ። ማለት ይቻላል እንደ ተመሳሳይ ድንቅ ተአምራት የተከሰቱ ነበር። ሰዎችም በዚያች ሆስፒታል ወደ እምነት የተመለሱ ነበር። እኔም በጭራሽ ተደነቄ ነበርኩ፣ ምክንያቱም ከዚህ በፊት እንደዚህ ያለ ነገር በፍጹም አልተሳካልኝ። እኔ ሁልጊዜ መጽሐፍ ቅዱስንና ከኢየሱስ መመለሻ በፊትም ይሁን የዘመኑ መጨረሻ ነገሮችን ተጥሎ ነበር። ግን እንደዚህ በሚያስደንቅና በጽኑ ኃይል የእግዚአብሔር ሥራዎችን በፍጹም አላየሁም። እኔም ዛሬም ለእግዚአብሔር በትልቅ ትጉህነት እንደምሠራ ልክር። ተአምራትም ሁልጊዜ የተከሰቱ ነው። ለምሳሌ በቅርቡ እኔ በተለመዱና በግልጽ ሁኔታዎች ሳይሆን በበጣም አስደናቂና የማይታመኑ ሁኔታዎች በኩል እንዴት እንደሆነ አላውቅም፣ ነገር ግን ወደዚያ ሰው ሊደርስ ቻልኩ። እዚያ በኋላ ሰዎች ደውሎ አነጋገሩኝ። ምክንያቱም በጣም የሚያሳዝን አንዲት ሴት በበጣም የሚያደክም ካንሰር በቀስታ ትሞታለች ነበር። እሱም ሙሉ በሙሉ የሆነውን የሆዱን አካባቢዋን በፍጹም በደፈረ። ሁሉም ነገር፣ እያንዳንዱ የውስጥ አካል በፍጹም ጠፍቷል። ይህም በጣም አሳዛኝና ልብ የሚሰበር ነገር ነበር ማየቱ። ስለዚህ በመከታተል ውድ ሚስቴና እኔ ወደ እሷ ተጎብኘንም፣ በትጋት ተጸለየላት እና ስለ እግዚአብሔር ስለ ጥልቅነትና ዘላለም እውነት ብዙ ተናገርን። ከዚያ በኋላ ወደ ክሊኒክ ውስጥ ያለው ወደ ሕይወት መጨረሻ የሚደርሱ ሰዎች የሚቀመጡበት የማረፊያ ክፍል ተልኳት። ተጸልየን፣ እኔም ቡድን አለኝ። እኔ እንኳን ሊንኩን ልልኬውልህ እችላለሁ። በፌስቡክና በመስመር ላይ ከእኛ ጋር ልትቀላቀል ትችላለህ። በማንኛውም ሁኔታ ከጸሎታችን ጥቂት ቀናት በኋላ እሷ ከዚያ የማረፊያ ክፍል ተሰርታ ወጣች። ከዚህ በፊት ከነበረችው ይልቅ ምቹ ተሰምታ አሁንም በቡድናችን ጸሎት ይተባበረ። እንደዚህ ያሉ ነገሮችን ሁልጊዜ እናያለን። ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። ስለዚህ ይህ የእኔ ከእግዚአብሔር ጋር ያለው ኅብረት ውጤት ነበር።
ከ2018 በፊትም በተለያዩ ደረጃዎች ለእርሱ ሥራ አድርጌ ነበር፣ ግን ከዚያ ጊዜ ጀምሮ ሕይወቴን በሙሉ ለእርሱ ሰጥቻለሁ። በዚህም ምክንያት ብዙ ሰዎች እውነተኛ እግዚአብሔርን አግኝተዋል። ይህ በእኔ ኃይል ሳይሆን እግዚአብሔር እኔን በመጠቀም የታሰበ ቃል እንዲናገር አሳልፈው ያቀረቡት ስለሆነ ነው። እኔ ራሴ ሳይሆን በእርሱ በተፈጥሮ መምራቱ ነው። ለእግዚአብሔር ክብር ይሁን። እንደምን አድርገን ወደ ቀድሞ ልምድህ ትንሽ መለስ። ከእግዚአብሔር ጋር የቆየህበትን ሰዓት የሚቆጠር ጸሎት ካደረግ በኋላ ስለ ካንሰሩ ምን ተከሰተ? ዶክተሮቹ ምን አሉ? ከዚያ በኋላ የተደረጉት ስካኖች እንዴት ነበሩ? እሺ፣ በሆስፒታሉ ላይ ሳለው እንደገና ከፈቱት፣ ምን ሊደረግ እንደሚችል ለማየት። ከዚያም ደግሞ ዘጉት። ለትንታኔ የሚሆን 1 ሴንቲሜትር ከአንድ ግማሽ የሆነ አካል አወጡ። በዚያም የተገኘው ደረጃ 4 እንደሆነ ብቻ ነበር። ይህም ማለት በጣም ክፉ የሆነና በአርካይቭ ውስጥ እንኳን የማይገኝ የካንሰር ጭቃ ነው። በቢሊዮን ሰዎች መካከል ሁሌም ከአንዳንድ ነገር የተረፉ ሰዎች ሊኖሩ ይችላሉ። እንደ ጃፓን የተወረሩት ቦምቦች ያሉበት ቦታ ያሉ ተመሳሳይ ነገር። አንዳንድ ሰዎች እንኳ በ400 ሜትር ርቀት ላይ ተረፉ። ግን በመደበኛ ሁኔታ በሕክምና አርኪቭ ውስጥ ይህን የተረፈ ማንኛውም ሰው የተመዘገበ አይገኝም፣ ምክንያቱም በጣም ፈጣን ነው እና በተፈጥሮ ሕክምናዎች እንኳ ይታወቅ። እኔ የተፈጥሮ ሕክምና በአትክልት አምራቾች ላይ መጣበረታታ ሰው ነኝ እንጂ በባዮ ሱቆች የሚሸጡና ሰዎች ገንዘብ ብቻ የሚያገኙበት የተባሉትን ቫይታሚኖችና ሚኔራሎች አይደሉም። ነገር ግን በእነዚያ ሱቆች ውስጥ እነዚህ አምራቾችም አሉ። ለምሳሌ የካልሲየም አምራች ከባህር ውስጥ ከተወሰነ አትክልት ይሰራል እና ከሕያው ነገር መሆኑ አለበት፣ ምክንያቱም ሁሉም በጥሩ ሁኔታ ይቀጠራል። ስለዚህ የማለት የምፈልገው ነገር የታዋቂውን የአትክልት መድኃኒት ይደግፋሉ የሚለው ነው። እሱም ከዛሬ ያለን በጣም ወደ ውስጥ የሚገባ ነው። ሰዎች ሁሉም በገንዘብ እንደሚያዞሩ አያስተውሉ። ነገር ግን ወደ መጀመሪያው ጥያቄ ለመመለስ ከዚያ በጣም የሚያስደንቅ ልምድ በኋላ በፍጥነት ከአልጋ ተነስቻለሁና ሁሉንም በትክክል አስተዳደርኩ። ሰዎች በትጋት ደውሎ ለመናገር ይፈልጉ ነበር። እኔ ግን በአልጋቸው ሳለሁም እንኳን የተሰጡት ነርሶች ወደ ክፍሉ ገብቶ ለማረጋገጥ የመጡት እንኳ ሁሉም በጣም አስደሳች ነበርና በእርግጡም ያመረም ጊዜ ነበር። ከዚያም አላቅም ዶክተሮቹ እንደዚህ በጣም በጤና መሆኔን ማመን አልቻሉም። ስለዚህ ከመጀመሪያ የተያዙኝ ጊዜ በላይ ጥቂት ቀን አቆዩኝ። ግን ከ10 ቀን በኋላ በመደበኛ ሁኔታ ከሆስፒታሉ ተፈታሁና በፍቅር ቤተሰቤ ጋር በደስታ ቤቴ ተመለሱ። ሁኔታዬም በጣም ተሻለ እና የተረጋገጥኩ ስለነበር በዚያ ጊዜ በተራራ መንደር እንደነበርና ኖርንና 10 ኪሎ ሜትር በተራሮች ውስጥ ተጓዝን። ከዚያ በፊት ግን 10 ሜትር እንኳ ማመላለስ አልችልኩም ነበር። ግን ከእግዚአብሔር ታላቅ ታምራት በኋላ ከ3 ሰዓት በላይ በተራሮቹ ላይ ወደ ላይና ወደ ታች በሚሄድ ጉዞ ሄዱ። እግዚአብሔር በማይታመን መንገድ ታላቅ ታምር አደረገ። ይህን ልብስ ማለት እችላለሁ። ዶክተሮቹም ሁሉ ከኔ ጋር ተስማሙ። በላይኛው ደረጃ ያሉ ዶክተሮች አዩኝ፣ ምክንያቱም የተከሰተውን ማረዳት አልቻሉም ነበር። አንድ ዶክተር እንዲህ አለ፣ አቶ ሆይ እግዚአብሔር የለም፣ ተአምራቱም አይኖሩም። አሁን አንድ ነገር እንድንልህ እፈልጋለሁ። ካንሰርህ ከጠፋ በኋላ በእውነት አልጠፋም፣ ምክንያቱም እንዲሁ ብሎ ሊጠፋ አይችልም። ነገር ግን አካልህ በአንድ መንገድ አንደበቱም አጠቃሞ አደረገው። አጠቃሞ በሴሎቹ መካከል ሰወረው። እግዚአብሔር የለም፣ ተአምራት የሉም። ስለዚህ ይህ የተፈጥሮ ዕድል ብቻ ነው። ስለዚህ አካልህ የአንደበቱን ሥራ እንዲቀጥል መንገድ አገኘ። ማለትም ዶክተሮቹም በጣም አክብራለሁ፣ ምክንያቱም እጅግ የተማሩ ናቸውና እኛ የተለመደ ዲግሪ ያገኙ ከሆኑት ሰዎች ጊዜ 2 እጥፍ ይማራሉ። ነገር ግን እንደ ዶክተር ሰው ራሱን አእምሮ መጠቀም አለበት፣ ምክንያቱም የመድኃኒት ኢንዱስትሪ ዩኒቨርሲቲውን በቁጥጥር ያደርጋልና ተማሪዎች መድኃኒቶቻቸው እንዲሸጡ በሐሰት መረጃ ይጠቀማቸዋል። ነገር ግን ይህ መታወቅ አለበት፣ ዶክተሮች አስፈላጊ ናቸው። በተፈጥሮ መድኃኒት ዘርፍ ውስጥ ወደ አጠናከር የሚሄዱ ብዙ ሰዎች አሉና እነሱም ዶክተሮች በፍጹም አያስፈልጉንም የሚሉ ናቸው። እውነተኛው ሚዛን ሁለቱንም ወገኖች መጠቀምና መተጣጣል ነው። ትክክለኛው የተካሄደው በዚህ ብቻ ነበር። ዶክተሮቹ በጣም ተደናቁ። አንዳንዶቹ እውነቱን በእርግጥ ተቀበሉ። ከዚያ ቡድን ውስጥ አንዲት ዶክተር ረጅም ጊዜ በጸሎት ቡድናችን ውስጥ አስፈላጊ አባል ነበሩ። ስለዚህ አሁን ስንናገር ስለ ዶክተሮች አስታወሰኝ። በጣም ቅርብ የነበረኝ ጓደኛ ነበረኝ። እሷ የራሷ የተፈጥሮ መድኃኒት እንቅስቃሴ ያለት ዶክተር ነበረች እና በጣም አካል የሆነች ሕክምና ባለሙያ ነበረች። ግን ከሌላው ወገን የመጡ ዘዴዎች በመጠቀም በኒው ኤጅ ሃይማኖት ውስጥ ተሳትፎ ነበራት። ከዚያም በድንገት መንገድ እግዚአብሔር በእሷ አዲስ እናት በኩል አገኘን። እናቷ አቴይስት ነበሩና ስለ የኔ መፈወስ ተሞክሮ ሰምቶ ነበር። ከዚያም ስለ እሷ ጉዳይ እንደገና እንጋገር ትፈልጋለች ነበር። እሷ አለች፣
እንዴት እንደሚባል አውቃለሁ። ይህ አይነቱ በስሜት ጭንቀት የሚያሳድድ በሽታ ነው። በቅርቡም ለመሄድ አትችልም። በቀጣዩ ቀን ደካማና ደካማ ትሆናለህ። በመጨረሻም አፍን እንኳን ማክፈት አትችልም። ከዚያም ትሞታለህ። በመሰረት የሚፈወስ በሽታ አይደለም። ከዚህ በሽታ የተፈወሱ ሰዎች አሉ የሚባሉ የሉም። እና እኛን ከማግኘቷ በፊትም እግዚአብሔር እሷን እየጠበቃት ነበር። ምንም እንኳን በኒው ኤጅ ውስጥ ቢኖርም በሽታዋ በ10 እስከ 15 ዓመታት በጣም ቀስ ብላ ተደጋጋሚ ነበር። ይህም የተለመደ አይደለም። ነገር ግን እግዚአብሔር እውነቱን እንደምታውቅ ስለሚያውቅ ያዘጋጀባት ነበር። ከዚያም ቡድናችን ተቀላቀለች። በኋላም አሁን በዝርዝር ሳልገባ በመሰረት ብዙ ስለ እውነት፣ ስለ ሃይማኖት እና ሌሎች ተወያይተናል። ብዙ መከላከያዎች ነበሩ። ሰይጣን ለመከልከሉ አይሞክር ነበር። አሁን ግን ለእግዚአብሔር ታማኝ ሴት ውሏል። በቅርቡም 2 ወይም 3 ወራት በፊት ሁሉም ተወግዷል። እነዚያ ነርቮች ቢደምሱም እንኳን አካላዊ የተለመደ ሁኔታ ያገኘች። ሁሉም ተመለሷል። አሁንም በ8-9 ዓመቷ እንደ ወዳት ልጅ ትመላለሳለች። ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። እባክህ ንገረኝ፣ ከጸሎት በኋላ እስከ ሙሉ ፈውስ ድረስ ምን ያህል ጊዜ አለ? ምን ያህል ጊዜ ወሰደ? ከጸሎት በኋላ በአንድ ሌሊት ብቻ ተፈጠረው ወይስ በቀረበ ጊዜ ውስጥ በካስካስ ተወግዷል? መዝጋት ትችላለህ? እኔ እንደተናገሩት በዚያኑ ጊዜ ተነስቻለሁ፣ ኃይሌንም ተመልሻለሁ፣ ሁሉም ነገር ተስተካከለ። ግን ሁሉም ነገር እንዲረጋ በ1 ወይም 2 ዓመት ያህል ወሰደ። በአንጎል ውስጥ የተሰበሰቡት የደም ቅመሞች እስኪወጉ ድረስ ሁሉም ነገር። ግን ልንከርበው አለብኝ። ሐሰት አልሆንም እንደምትሆን እግዚአብሔር ትንሽ ደካማ አስከረኝ። ስለዚህ እስከ ዛሬም ፍጹም ጠንካራ አይደለሁም። ለምሳሌ የመልአኩ ጳውሎስን ሲመለከት 3 ጊዜ ያን በሽታ ከራሱ እንዲወገድ ወደ እግዚአብሔር ጸለየ። ኢየሱስም በመጽሐፍ ቅዱስ እንደምንበት በቂ ጠይቀኝ ብሎ ትሎ የተናገረው። ከዚህ በኋላ ስለዚህ አትጠይቀኝ። ስለዚህ እግዚአብሔር ብዙ ጊዜ ሰዎች እንዳይታበዩ መከራን አስከርቶባቸዋል። እኔም እንደ አስተዳዳሪ ትዕቢት እንዳለብኝ ዝናብ አለኝ ነበር። ስለዚህ እግዚአብሔር በቀላሉ እንዲያስቀረኝ እርሱ ወደ ሁሉም ቦታ መታኝ። ነገር ግን በመጨረሻ ወደ ራሱና ወደ ትሑትነት አዳረሰኝ። ነገር ግን እኛም ሁላችን ክፉ በአሳችን እንዳይመለስ ሁልጊዜ ወደ እግዚአብሔር መጸለይ አለብን። እስቲ እባክህ በዚያ የበሽታ ጊዜ፣ በሕመም ቀረብህ በነበረው ጊዜ፣ በተጋጣሚነትና በችግር ውስጥ ሲሆን እግዚአብሔር በዚያ ሁሉ ልምድህ የሚታየውን ምን አሳየህ? ፍቅር፣ ከዚያ በፊት እንዴት ያለ ሕይወት ኖንክ? እኔ የመካከለኛ ዜጋ የተለመደ ሕይወት ኖርኩ። በወንጀል ወይም በበጎ ክፉ ነገሮች አልተሳተፍኩም። ነገር ግን ከእግዚአብሔር ፊት በፊት ሁኔታው እንዲሁ ነው። ወንጀለኞች ብዙ ጊዜ ከእሱና ከመዳን የቀረቡ ናቸው እንጂ ልባቸው የቀዘቀዘባቸው ሰዎች አይደሉም። እግዚአብሔርን የሚያውቁ ሰዎች ልባቸው ቀዝቃዛ ሆነዋል። ሲመለከት የነበረውን በመታሰብ በመስቀሉ ላይ ከኢየሱስ ጎን ያለውን ወንበዴ እንድናስብ። እሱ ተዳረ። ነገር ግን እሱን የገደሉት ወደ እግዚአብሔር ቅርብ የነበሩት አይሁድ ሁሉ አልተዳኑም። ስለዚህ እግዚአብሔር ኃላፊነታችንን በእውቀታችን መሠረት ይወስናል። እኔም የክርስቲያን አሳታሚዎች ልጅና የልጅ ልጅ ስሆን፣ ክርስቲያናዊ አስተማሪዎች ልጅ ስሆን ከሌሎች ይልቅ አውቄ ነበርኩ። እግዚአብሔርም ኃጢአትን በእውቀት መሠረት ይልካል። ስለዚህ ምንም ያውቁ እግዚአብሔር እንዳለ እንኳን ያልሰሙ ሰዎች በባህላቸውና በነበራቸው እውቀት መሠረት ይድናሉ። ግን እውቀታችን በሚገርም ሁኔታ በጥልቀት ሲጨምር፣ በአንደኛው በእግዚአብሔር ወደ ቅርብነት ስለምንገኝና በጥልቀት እውቀታችን ስለሚጨምር የተጠበቀ ነው፣ እንደዚያ ይበልጣል። ነገር ግን በተመሳሳይ ጊዜ ኃላፊነታችንም ይጨምራል። ውለት ነው። እንግዲህ እንደገና ይታሰጣለሁ። እውቀት የመዳን መስፈርት አይደለም፣ ግን ይረዳል። ሰይጣን ሲኖረን፣ እውቀት ሲኖረን ወደ ኒው ኤጅ ወደ ተለያዩ ነገሮች በቀላሉ ሊወስደን ይችላል። እንግዲህ በሕይወት ውስጥ ከዚህ አስፈላጊ በሽታ በፊት አንስተን እንደ ተሳካ ኩባንያ፣ እንደ ስኬታማ ንግድ ድርጅት አቋቋመህ ነበር እና እንዲሁ በተለያዩ ነገሮች ላይ ተሳካህ ነበር ትላለህ። እስቲ በግልጽ ልብ ትመክራለህ እንደሆነ ሰዎች አእምሮቸውን በእነዚህ አስቸጋሪና ስለሚያስታተፉ ነገሮች በፍጹም ለማስተዋወቅ ወደ ንግድ ዓለም በተግባር እንዲገቡ ትመክራለህ? እስከ ምን ድረስ ሰው ይሄዳል እንዳይሆን በሕይወቱ ጣዖት እንዲሆን? እሺ፣ ንግድ ራሱ ኃጢአት አይደለም እንል። ሰዎች መኖርና መስራት አለባቸው። እርግጠኛ የምናውቀው ነገር ሕይወታችን ማዕከል ምንድን ነው? ሐሳቦቻችን የታን ነው? እና በቀን 15 ሰዓት የምንሰራበት ንግድ ከፈጠረንና እንደተቻለን አንችልም ከሆነ መታመን አለብን። በእውነት አሁንም ፍጹም ቅዱስና ጻድቅ ነኝ ማለት አልችልም። ምክንያቱም እኛ እንደ ሰው ልጆች ዘወትር እየበሰለንና እየተሻሻለን ነው። ምክንያቱም ከኢየሱስ መመለስ በፊት ፍጹም መሆን አለብን። አንድ ቀን ደግሞ ስለዚህ አካል ምናልባት እንጋገራለን። አሳቢም ለሰው ምንም አይደል። እባክህ በፍቅር ውስጥ በባ
በቀላሉ እንኳን እንዲቆም አቻኑት። አዎ እባክህ ጥያቄውን ደግመህ ተናገር። ስልክ ያስታወቀኝ። አዎ ሰዎች ወደ ኢንተርፕረነርሺፕ እንዲገቡ ትካዜ ታደርጋለህ እና እሱ በሕይወት ጣዕም ሲዋን ከዚያ በፊት ወደ ምን ደረጃ ሊደርስ ይችላል? እንግዲህ በብሉይ ኪዳን በምድር ላይ እጅግ ባለጸጋና የበለጸገ ሰው በተመሳሳይ ጊዜ እጅግ ታማኝና አምላክን የሚፈራ እንደነበረ በግልጽ ማየት እንችላለን። ስለዚህ ሀብት ራሱ መዳንን ለማግኘት የማይሻገር እንቅፋት አለመሆኑ ግልጽ ነው። ግን በሚያሳዝን ሁኔታ ኢየሱስ ራሱ በጥልቅ እንደተናገረው በእውነት ወደ መንግሥተ ሰማያት ለመግባት የሚችሉ በአንጻራዊ ሁኔታ ጥቂት ባለጸጋ ግለሰቦች ብቻ ናቸው። እንደ ገመል በጠባቡ በር ማለፍ አንችሉም። እጅም ማለት በእኛ አመለካከት ንግድ መሆኑ እስከሚሆነው ድረስ እግዚአብሔር በእኛ ላይ ሲመራንና እኛም በንግድ ጉዳዮች ውስጥ እንኳን እሱ ሲመራን በእሱ ላይ ተይዞ ሲኖረን ብቻ ነው። ስለዚህ ሲሰራ ሲሉ ምን እንደሚያደርጉ እንደሚጠይቁት መመሪያ እንዲሰጠን እንጸልያለን። የንግድ ባልደረባችንን እንድናታቸው አንድ መታ እንደማንቀሳቀስ በማንኛውም መንገድ እንሰርካለን። ግን ይህ ደግሞ ዋናው ነገር አይደለም። ዋናው ነገር በአእምሮችን ማዕከል ያለው ምን እንደሆነ። ከንግድ ምክንያት የተነሳ በእንቅልፋችን ከተነሳን ቢያንስ ሰዓት ለመጸለይ አንችልም ብንል በንግድ የሚመታው ጭንቀት ኃይላችንን በሙሉ እንደወሰደና ለሰዓት ማቆምና መጸለይ እንደማንችል በማቅረብ ከተቋረጠብን ከሌሊቱም ከመተኛታችን በፊት ለመጸለይ ኃይል እንደሌለን ብናስብ ይህ ለእኛ የእግዚአብሔር ፈቃድ መሆኑን የማይገልጽ ምልክት መሆኑን ያሳያል። ከዚያ ተሞልተህ በፍጹም ተፈወሰሃል። እንግዲህ ዛሬ 2025 ነው እና ከዚያ ነፃ ከሆነ 4 ወይም 5 ዓመታት አካባቢ እንደሆነ እንሰማ። ይህ ትክክል ነው? ምናልባት ከዚያ ይበልጣል። ያ 2018 ነበር። አሁን 2005 ነው። ይህ 89 ነው። አሁን እንዴት ትሰማለህ? ተመልካቾቹ ይህን በጣም አስደሳች እንደሚያዩት አምናለሁ። ከዚያ ዘመን የቀረበ የጤና ችግር አለ? እሺ፣ የቀድሞ ጊዜ ካሁኑ ይበልጥ ደካማ ነኝ ማለት የምለው እኔ አይደለሁም የሐዋርያው ጳውሎስ ወይም ነቢይ አይደለሁም። እንዲህ ብትሆኑ ይህን በግልጽ እንድትረዱኝ የእግዚአብሔርን ድምፅ በግልጽ የሰማሁት በእርሱ ሲፈወሰኝ ነበር። ከዚያ በኋላ ግልጽ ድምፅ አልሰማሁም። ሰዎች ብዙ ጊዜ ሰይጣን በጥረት ይናገራል ብዬ አያዛለኝ። እንዲሁም ብዙ ጊዜ የራሳችን ሐሳብ እንደ ሰው እንደሚናገርን ወይም እንደ ሰው እንደሰማነው ይመስል ሲሆን ብዙ ጊዜ የራሳችን ሐሳብ ብቻ ሊሆን ይችላል። ስለዚህ በዚህ አካባቢ በጣም ጥንቃቄ ማድረግ ያስፈልጋል። የምችለው ይህ ነው ገባል። ይህ በራሴ ልምድም እምቢጉ ነው። እንግዲህ እግዚአብሔር ይመራናል፣ እኛም በእርሱ ቅርብ ሲሆን በመጨረሻ ቃሉን ማዳመጥ እንችላለን። ነገር ግን ሰይጣን ድንበር ይጫናብናል። ለምሳሌ የአስፈላጊ ጊዜ እንደተከሰተ እንኳን እንደገና እንድናስታውስ። ስሙ ማን ነው? አብርሃም በቀጥታ የተወለደው ከኤሳው ትውልድ ያለው ያዕቆብ እንደታወቀው ከኢየሱስ ጋር ሲዋጋ ሲታወቅ በመጽሐፍ ቅዱስ ግልጽ ቃል እንደ መልአክ ነበር ብሎ ይጽፋል። ግን በአንድ ልዩና ትልቅ ጽሑፍ ውስጥ በጣም ጥሩና ከተከበሩ ደራሲ በግልጽ ቃል በተገለጸው በትክክል በዚያው ጊዜ ሰይጣን በኋላው በማይታየው መንገድ በቀጥታ ሲያስተላልፍ ይህን ትግል በፍጹም ማድረግ አትችልም ወይም እንዲሁ ያሉ ነገሮችን በቀጥታ ሲያስተላልፍ በአእምሮ ውስጥ የጥርጣሬና የተስፋ ማጥፋት ዘር ለመዝራ ወይም ሊነሳና ጥልቅ ጥርስ ሊያስነሳ ይሞክራል ብሎ በግልጽ ቃል ይገልጻል። በቀላሉ እንዲባል ከተፈጥሮ በላይ ዓለም ጋር በጣም ጥንቃቄ ማድረግ አስፈላጊ ነው። ምክንያቱም ሰይጣን በዚያ ቦታ በጣም በቀላሉ ይገኛል። ብዙ እውነተኛ እንቅስቃሴዎች ወደ እውነት ሲመራምሩ ሰይጣን በዚያ ቦታ በፍጥነት ይገለጣልና ከዚያ በፊት ከነበሩበት ይበለጠ በጭካኔ ውስጥ ይወድቃሉ ብዬ ተያይዞኛል። በፍጹም አሁን በእፍየት የተመሠረተ አመጋገብ ላይ ነው እና ለሌሎችስ የተመሠረተ ተመጋገብ እንዲያደርጉት ትመክራለህ? በዚህ ዘመን በእፍየት የተመሠረተ አመጋገብ አስፈላጊ ነው። አንድ ነገር ብቻ ምንም እንኳን በፍጹም ማለት የኔ ማሰብ የኔ አመጋገብ ውስጥ የእንስሳት ምርት አልተጠቀመም። ዛሬ የሚገኙት እፍየቶች በተለይ በራስ መሬት በራስ መትከል ካልሆነ በጣም ደክሞ ናቸው። በአንድ ጊዜም እኛ እንደ ግድ እንቁላል መብላት እንገደማለን። እንቁላል በእውነት የእንስሳት ምርት ውስጥ ብቻ ሳይሆን ስጋ ብቻ ወይም የተደረገ ነገር ሳይሆን ለሕይወት መጠበቅ የሚያስፈልገውን ሁሉ በፍጹም የያዘ ብቻ ነው። እንዲሁም ከሱ ፍጹም ፍጥረት በፍጹም ሊንጠራ ይችላል። ስለዚህ በዚያ ሙሉ ትኩረት አለ። አንድ ቀን ማንኛውም አይነት ማስጨናት ከመጣ እኛም እንቁላል ማሳደግ እንደገና ከጀመርን አልደነግም ነበር። ግን ይህ በዚህ ጊዜ በተለይ ይቆይ። ስለዚህ እንቁላል እኛ 99% በእፍየት የተመሠረተ አመጋገብ ላይ መሆን አለብን። ለምሳሌም የምንበላውን ዳቦ ማዘጋጀት አለብን።
ጠላቱ በእውነት ዳቦን በዛሬው አመጋገብ ውስጥ በጣም መርዝና አደገኛ ነገር አደረገው። ዛሬው ስንዴም የጅን መዋቅሩ ተቀይሯል። ስለዚህ በጣም አደገኛ ሆኗል። ግን እንደ ኤመር ያሉ አሮጌ ስንዴ አይነቶች ብቻ በደረቅ ደርግ እርስተኛ ከተሰሩ በፍሬሽ እርስተኛ ሳይሆን ዳቦም በውስጡ ቀይሮች እንዲኖሩበትና ፈቱም ደረቅ እንዲሆን ከተጋገረ አንድ ቀን እንዲቆይ ማተም ይሻላል። ይህ ከጤናማ አመጋገብን መሰረቶች አንዱ ነውና እንዲሁ በተለያዩ ነገሮች። አሁን ወደዚህ አልገባም፣ ምንም እንኳን ብዙ ጊዜ በዚህ ላይ አወርዱበት። እኔ ራሴ እስከ መጨረሻ ግን ለሰዎች ዛሬ እንዴት እንደምትሰሙ ትንሽ ብቻ ብንገልጽላችሁ ይሻላል። ፍጹም ጤናማ ነው ወይስ ከዚያ በኋላ የቀሩ ተጽዕኖዎች አሉት? ይህ የሚያስደስተኝ ነገር ነው። እሺ፣ ሁሉንም ማድረግ ይችላለሁ ማለት ይቻላል። መጽሐፍ እጽፋለሁ፣ እኔም አካላዊ ሥራ ሰጥተዋለሁ። ብዙ ጊዜም በጣም ረጅም ርቀት መኪና እንደ 600 ኪሎ ሜትር በአንድ አቅጣጫ እንደምንደውል እመካለሁ። ይህም በጣም ትልቅ ጉዞ ነው። በመደበኛ ሁኔታ ልሰራ እችላለሁ፣ ግን ከቀድሞ ግን በትንሽ ተለዋዋጭ እንደሆንኩ እሰማለሁ። ዳካም እኔ የተወሰነ ደህንነት እሰማለሁ። ስለዚህም ለእግዚአብሔር አመሰግናለሁ። ምክንያቱ እውነት ነው። ይህ በጣም እንደ ሐዋርያው ጳውሎስ ትልቅ ምሳሌ እንደሆነ ያደርገኛል። ሁልጊዜ በጥልቅ ትሑትነት ያቆየኝ ይደርጋል። እኔም ትዕቢት እንዳልሆነና በመጨረሻ ከእግዚአብሔር እንዳልራቅ ያደርጋል። አመሰግናለሁ። ስለዚህ እንግዲኛ እንደ መጨረሻና በጣም አስፈላጊ ጥያቄዎች አንዱ እንደ ሰው በሕይወት ውስጥ በአንድ ትልቅ አካል በጣም አስደናቂ አደጋና ከፍተኛ ሐዘን ያለፉ ሲሆኑ ለበሽታ የተያዙ ሰዎች ወይም በሕይወት ውስጥ በአስቸጋሪ ሁኔታዎች ውስጥ ያሉ ሰዎች ምን ትላቸዋለህ? መልእክትን ለመስጠት ልትችሉ አስቀምጠን ነው። አንድ ምድር ልበል እችላለሁ። እግዚአብሔር እንደ ትንታኔው ላይ ስንጠቀም ስለ መከየርና ስለ መዳን በተጠየቀው ጥያቄ እንደተጠቀስን እግዚአብሔር የሚችለንን እንድናደርግ ይጠብቃል። ማለትም በአፍሪካ ምንም የሌላቸው ጥቁር ሰዎችን እግዚአብሔር ሳይሰሩ ያነካቸዋል፣ ምክንያቱም ለመስራት ችሎታ የላቸውም። ነገር ግን እኛ ምንም እንኳን ልናደርግ ይችለናል በሚባል ቦታ የምንችለውን ማድረግ፣ ወደ ጤናማ ምግብ መቀየርና የእጽዋት አምራቾችን መጠቀም ይጠብቃል። ነገር ግን እነዚያም ቢሆኑ ከባድ በሽታዎችን ማዳን አይችሉም። እናም እዚያኑ የእግዚአብሔር እርዳታም ያስፈልገው። ነገር ግን በእኛ በኩል ስጋ፣ አልኮል፣ ቡና፣ ሲጋራ፣ ጎጂ ነገሮች፣ ጥቁርና አረንጓዴ ሻይ መተው አለብን። ስለዚህ ሁሉም ጤናማ ያልሆኑ ነገሮች። በነገራችን ላይ በእኔ ገጽ ላይ በጣም እመክራችኋለሁ። በፌስቡክ እና በኢንተርኔት ላይ 2 የተሰጡ ገጾችና ቡድኖች አሉኝ እና እዚያ ስለ ጤናማ አመጋገብ የተሟላ ክፍል በቀላሉ ማግኘት ይችላሉ። ከተከበሩ ደራሲዎች ብዙ መጽሐፎች በጥንቃቄ የሰበረኩት ዝርዝር መጽሐፍ አለኝ። ይህም ሁሉን የጤና መሠረታዊ መርሆች በግልጽ ሁኔታ የሚያብራራና በእውነት የሚያስፈልጉ አስፈላጊ አንዳንድ አስተላላፊ ነገሮችን ይወስዳል እና እንዲሁ ቀጥሎ። አስታውስ፣ በስክሪን ላይ ባክል ልትጻፈው ትችላለህ። ትችላለህ። ይህን ትገኛለህ። ከሁሉ በላይ አስፈላጊው ነገር ጤናማ መብላት ነው። እንዲሁም በአንዳንድ በሽታዎች ውስጥ ለምሳሌ 20 ጊዜ የተጠናከረ የአምባሳ ጥራጥሬ አለ። ስለዚህ መደበኛ የአምባሳ ጥራጥሬ ጤናማ ነው፣ ግን አይፈውም። በእነዚያ ከባድ በሽታዎች ውስጥ ከፍተኛ ተናከር ከውሰድ እንደ እርሶ በተጠቀሱት መሠረት ሊድን ይችላል። ስለዚህ ጤናማ አመጋገብ አስፈላጊ ነው። ነገር ግን በእኔ የዘጋጀሁት መጽሐፍ ውስጥ የተካተቱ ልዩ መድኃኒቶችም አሉ። እነዚህ ሁሉ ከተወሰዱ በኋላ በመጨረሻ ደረጃዎችም ቢሆን ጤና ወደ አስቀድሞ ሁኔታ ማምጣት ይቻላል። ከዚያ በኋላ የቀረውን እግዚአብሔር ያደርጋል። እስቲ እውነት ነው። ስለዚህ እኛ የምንችለውን ሁሉ በቻልነን መጠን እንድናደርግ ትመክሩናላችሁ? ሁሉም የተደረገ የኛ ሁሉም ጸሎትም ለእግዚአብሔር ከተማትረክብም ለሱ እና ያን አዲስ ልደት እና ይህ ራሱን ያሳያል። ለሰው ጥያቄ ማቅረብ ብቻ ይችላሉ። አንድ ሰው የሚጠላህን ሚያጥምቅህን ታየህ። በቢዝነስ ውስጥም ሆነ በሌሎች ቦታዎች የሚጎዳህን ሰው ታየህ እና በዚያ ሰው ላይ ጥላቻ ተሰምቶህ ከተሞላህ፣ ይህ ለልብህ ፍቅር ሙሉነት እንዲሰጥህ እግዚአብሔርን እንዲጸልይ ምልክት መሆን አለበት። እንደ ኢየሱስ ጠላቶቹን የወደዳቸው በመሆኑ እኛም ጠላቶቻችንን መውደድ አለብን። ይህ ግን ለጠላቶቻችን መደፍረድ አለብን ማለት አይደለም፣ ግን መጥላት አይገባንም እና እንኳን ከሁሉ የሚጠላን ጠላታችን ወደ እኛ ቢመታ ማገዝ አለብን። ጎራን፣ በዚህ አስደናቂና ጥልቅ ማስተላለፊያ ፖድካስት ውስጥ በግልጽ መልኩ አካል ሆነ ስተዋወቀኝ በጣም አመሰግናለሁ። እና አንድ የተለየ ጥያቄ ልጠይቅ ከቻልሁ፣ እግዚአብሔር ከዚያች ከባድ በሽታ አድኖ በዚህ ዓለም ውስጥ ብርሃን ትሆን ዘንድ እርሱንና ቃሉን በግልጽ ልብ እንዲካፈል ያደረገህ ነው። ይህ በምድር ላይ የመጨረሻው ከልብህ የወጣ ንግግር ኳባ
ለሰው ሁሉ ምን ያህል ጥልቅ መልእክት ማቅረብ ትፈልጋለህ? እግዚአብሔር ይወድሃል። ኢየሱስ ይወዳል። ከአባቱ እግዚአብሔርና ከልጁ ኢየሱስ የተሰጠን ከዚያ የሚበልጡ ፍቅር የለም። አሜን።